ቆንጆና የሚያምር የሆነ የፀጉር ቅባት ቀላል በሆነ መልኩ ነው ማሳያችሁ። ተወዱታላችሁ። ሁላችሁም ሞክሩት። ወደ አሰራሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድጋሚ የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ቤተሰብ ሰላም ናችሁ ወይ? ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ እንግዲህ አብረን የምንሰራው የፀጉር ቅባት ነው። ጊዘርና ወይ ካሮትና እሬት ስጋ አለኝ ማለት ነው። እንደምታዩት ተስፋ አደርጋለሁ። ይሄን ብቻውን መጠቀም ትችላላችሁ። ካሮቱን ብቻውን መጠቀም ትችላላችሁ ማለት ነው። እኔ ግን ዛሬ ኢቨን ሁለቱንም ሚክስ አድርጌ ነው የምሰራው ማለት ነው። የትኛውም ፀጉር ተስማሚ የሚሆን ማለት ነው። እንደኔ አልበጠርም አልነካም ነው የሚላችሁ ማለት ነው። እና ኢንሻአላህ ይሄናውን አጥበን ሬዲ አድርገን እናዘጋጀዋለን ማለት ነው። ቤተሰብ ይሄንን በዚህ መልኩ ሬዲ አድርገናል ማለት ነው። ግን በደንብ ማድረቅ አለብን። ውሃ መኖር የለበትም። አሸዋውን ከቆራጣችሁ በደንብ ካጠባችሁ በኋላ ታደርቁታላችሁ ባላችሁ ነገር ማለት ነው። ካሮቱን አልጠውም። ዝም ብዬ ቂጡንና አፉን ብቻ ነው የምቆርጠው። ብዙ ተቀፍቀዋለሁ ማለት ነው። እንግዲህ ቃስ ቃስ በቀጫጭኑ አድርገን እንታጠፈዋለን ማለት ነው። የኦልቬራ ታውቃላችሁ፣ ለፊት፣ ለፀጉር፣ ለብዙ ነገር በጣም አሪፍና ተስማሚ የሆነ ነው ማለት ነው። የትኛውም ፀጉር ይሆናል። ከአዳዳሚ ያለው ለስላሳም ፀጉር ያለው ሰው ለሁሉም ሰው ይሆናል ማለት ነው። ብዙ ያው ራሳችን የሚጠቅመንን ነገር ትክክል አናደርግም። ራሳችን ላይ ስራ ላይ ነው ብዙ ጊዜ የምናደርገው እና አንዳንድ ጊዜ ደግሞ ለዚህ ጊዜ ሲኖረን ራሳችንን እንከባከብ አለብን ማለት ነው። ሁሉም ነገር ቤታችሁ ውስጥ ባላችሁ ነገር ካሮት ከሌላችሁ ሙዝ መጠቀም ትችላላችሁ፣ ፀጉራችሁ ማለት ነው። እና ባላችሁ ነገር ራሳችሁን እንከባከብ ትችላላችሁ ማለት ነው። ግዴታ የሚጠቀምኩት ነገር ብቻ መሆን የለበትም። ካሮቱን ለዚህ ተቀፍቀዋለሁ ማለት ነው። ትላልቅ መጣጣ ትችላላችሁ፣ በትንንሹ ተማለት ትችላላችሁ። ግን በቀጫጭኑ ሲሆን ደግሞ በደንብ እዛ ውስጥ ያለው እንትን ይወጣላችሁ ማለት ነው። እኔ በዚህ መልኩ ወጥቶልኛል ማለት ነው። ይሄን እንግዲህ እዚህ ጋር እቃ አለኝ፣ እዚህ ውስጥ ጨምረዋለሁ ማለት ነው። የምትጠቀሙት ነገር ምን አይነት ውሃ ነገር መኖር የለበትም። የመቆየት እድሉ በጣም አነስተኛ ነው፣ ውሃ ምናምን ካለው ማለት ነው። እናንተ ባላችሁ ኦይል መጠቀም ትችላላችሁ። ኦይል የምጠቀመው የእንትን ዘይት ነው ማለት ነው። የኦሊቭ ኦይል ዘይት ነው የምጠቀመው። እንግዲህ በዚህ መልኩ ፈፍቄ ጊዘሩንም ኦሊቬራውንም አንድ ላይ አድርገዋለሁ ማለት ነው። እዚህ ጋር
የሚበቃኝን ያክል ዘይት እጠቀማለሁ። እኔ ሰርች ማስቀመጥ ስለምፈልግ የሞቀ ቦታ ላይ እንዳታስቀምጡት፣ ቀዝቀዝ ያለ ቦታ ላይ መሆን አለበት እንዳይበላሽ ማለት ነው። እዚህ ላይ ሮዝመሪ ነገር እንትን የቅርንፉድ ጣል ማድረግ ትችላላችሁ። ለምን የበለጠ ታገኙበታላችሁ ማለት ነው። ይህንን እንግዲህ እሳቱን ቅንስ አድርገን እሳት ላይ እንጥደዋለን ማለት ነው። መካከለኛ በሆነ እሳት ማለት ነው። እናንተ ባላችሁ ዘይት ተቀላቅላችሁ መጠቀም ትችላላችሁ። በሀገራችን ላይ የኦሊቭ ኦይል ዘይት በጣም ለፀጉር አሪፍ ነው። ቤተሰብ እዚህ ጋር ሮዝመሪና ቅርንፉድ እጨምርበታለሁ ማለት ነው። እናንተ ለመጠቀም መመርታችሁ ነው። ባዘው ትችላላችሁ፣ ግን ብታረጉበት የበለጠ ጥቅሙ ታገኙበታላችሁ ማለት ነው። ይህንን እንግዲህ እሳት ላይ መካከለኛ እሳት አድርገን በደንብ የኦሊቬራው ጄል እስኪወጣ ድረስ እንታዋዋለን ማለት ነው። እንግዲህ እንደዚህ መካከለኛ በሆነ እሳት በዚህ መልኩ ጥጄዋለሁ ማለት ነው። ለ30 ደቂቃ ለ40 ደቂቃ ያክል ቀስ ብሎ እንዲፈላ እንተዋዋለን ማለት ነው። በመሀል እያማሰላችሁ እንዲፈላ ታደርጉታላችሁ ማለት ነው። በደንብ እስኪወጣ ከየጂጀሮ ከለር እስኪወጣ የኦሊቬራው ጀል እስኪወጣ ድረስ እንተዋዋለን ማለት ነው። በደንብ መፍላት የለበትም። ለምን ቫይታሚን እንዳይሄድ ቅንስ አድርገን ብቻ በሙቀቱ እንዲወጣ ማለት ነው። ቤተሰብ እዚህ ጋር እንግዲህ በዚህ መልኩ በ5 ደቂቃው በ4 ደቂቃው ቀስ ቀስ እያለን በዚህ መልኩ እየካካ እናማሰላለን ማለት ነው። አያችሁታ 5 ደቂቃ ነው የፈለው፣ ግን ምን እንዳይመስል ማለት ነው። ሲበርድ ደግሞ ሀቂቀትን እንደወፈረ ያለ በቃ ደስ የሚያምር ዘይት ነው ማለት ነው። ይሄ ኦሊቬራው መውጣት አለበት፣ በደንብ ጄሉ መውጣት አለበት። ኦሊቬራው እስኪደርቅ ድረስ በደንብ አውቅንስ አልከ እንደዚህ በየ5 ደቂቃው እየነካካን ማለት ነው። ጄሉ እንዲወጣ እናደርገዋለን። አቱ ቀንስ አድርጋችሁ በደንብ እንዳይፈላ ማለት ነው። እሺ ፋሚሊ እንግዲህ በዚህ መልኩ እየነካካ ነው በየ5 ደቂቃው እናማስለዋለን ማለት ነው። አያችሁት? ከቅድም አሁን ኦሊቬራው በጣም እየሟሟ ነው ማለት ነው። ስታማስሉ እንደዚህ ጫን ጫን ይበሉት። ኦሊቬራው ጨርሶ ወደ ውጭ መውጣት አለበት ማለት ነው። ደረቅ እስኪል ድረስ እንደዚህ በየ5 ደቂቃው እየነካካን እንዲበስል እናደርገዋለን ማለት ነው። ሰዓቱን እንደዛ አድርጋችሁ እንዲበስል አድርጉት ማለት ነው። ቤተሰብ እንግዲህ ዘይታችን በዚህ መልኩ ሆኖ ወጥቶልናል ማለት ነው። እንግዲህ 1 ሰዓት ይሆነዋል ማለት ነው። ሰዓቱን ቅንስ አድርጌ እንዲሟሟ ያደረኩት ማለት ነው። እንደምታዩት ኦሊቬራ ራሱ ደርቋል ማለት ነው። ስለዚህ ይሄንን እናውጣውና እስኪበርድ ድረስ እንታዋለን። እናንተ አሳድራችሁ ማጥለል ትችላላችሁ። ወዲያውም ከበረደ በኋላም ደግሞ አጥላላችሁ መጠቀም ትችላላችሁ። ችግር የለውም ማለት ነው። ብታሳድሩት ደግሞ ይበን የበለጠ ጥቅም ታገኙበታላችሁ ማለት ነው። ይሄን በዚህ መልኩ ሳትሆን ይሄን የመሰለ ዘይት ማለት ነው። ሲበርድ በጣም ነው የሚወፍረው፣ እንዴት እንደሚያምር ማለት ነው። ይሄን ዘይት እንዲቀዘቅዝ ቀዝቀዝ ያለ ቦታ እናስቀምጠዋለን ማለት ነው። ሀባቢ ዘይታችን በዚህ መልኩ ቅዝቅዝ ብሎልናል ማለት ነው። ከዛን እንደዚህ እያደረግን እናጣላለን። ስላልተመቼ እስከ መጀመሪያው አልቀረጽኩላችሁም። በጣም ነው የምትወዱት፣ ሁላችሁም ሞክሩት። ኢቨን በጣም ወፍራም የሆነ ቅባት ነው ማለት ነው። አያችሁት? ወፍራቱ ማሻአላ፣ ሽታ ደግሞ ዋው እንዴት እንደሚጣፍጥ እናንተ ባላችሁ ማጥለያ በዚህ መልኩ ታጠልታላችሁ ማለት ነው። እንግዲህ ጥርት ያለ ነው፣ ምንም የለውም። ጥጥቅ ባለ ነገር ነው ያጠለልኩት ማለት ነው። እናንተም ባላችሁ ነገር ማጠል ትችላላችሁ ማለት ነው። እንግዲህ ያው ይሄንን ወደ ማስቀመጣችን እቃ እናደርገዋለን ማለት ነው። በሬዲ ሆኖልና እናንተ ባላችሁ እቃ መጠቀም ትችላላችሁ። እኔ ያው ሰርቼ ለማስቀመጥ ስለሆነ አሁን ላይ ስለማልጠቀሙ ንጹህ በሆነ ቀሻ ውስጥ ዱዬ ብረት በሆነ እቃ ሮዲ ቀዝቃዛ ቦታ ላይ አስቀምጠዋለሁ ማለት ነው።
እንዴት ውፍረቱ እንዴት እንደሚያምር ወላሂ ማሻአላህ። እኔ እንደውም ከውጭ መግዛት ቅባት አቁሜያለሁ ማለት ነው። ኢቨን እና እቤቴ እየሰራው ነው የምጠቀመው እና በዚህ መልኩ እናንተም እየሰራችሁ ተጠቀሙ እላችኋለሁ። ቤተሰብ እንግዲህ ይሄንን የመሰለ ቆንጅዬ የፀጉር ቅባት ሰርተናል ማለት ነው። ትወዱሳላችሁ፣ ሞክሩት። ከለር ራሱ እንዴት እንደሚያምር ማለት ነው። ያው ዝጋኔን ትንሽ ተርፎኛል፣ እሱን ነገር ላይ ሰራዋለሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁኝ። መልካም ጊዜ ይሁንላችሁ።